በገንዘብና በጎሳ መወዳደርና መፎካከር ተቁም ነገሩ አዘናጋችሁና አታለላችሁ ኢላላ አላህ Subhanahu Wa Ta'ala ሐታ ዙርቱሙል መቃብር ሄዳችሁ እስከምትጎበኙ ድረስ ወይም ሙታችሁ ወደ መቃብር እስከምትወሰዱ ድረስ ሁሉ ጊዜ ቁም ነገሩን ትታችሁና ረስታችሁ በማይረባው ነገር መፎካከርና መወዳደርን ቀጠላችሁ በማለት ይወቅሳል። ይሄ የተባለበት ምክንያቱ በመካ ከተማ አካባቢ ሁለት ታዋቂ ብሔረሰቦች ነበሩ፣ በኒ አብዲ መናፍና በኒ ሰህም የሚባሉ እና እነሱ በጎሳና በገንዘብ እኔ በልጥ የሚል ፍክክርና ውድድር አነሱ። በዛ መልክ እንግዲህ ውድድሩ እየተጧጧፈ ሲሄድ እስቲ ማንነታችንን ለማረጋገጥ ዘራችንንና ንብረታችንን እንቁጠር አሉና መቁጠር ጀመሩ። ሲቆጥሩ አንደኛው ብልጫ አሳየ። የዛ ጊዜ የተሸነፈው ክፍል እኛ የተበለጥነው እኮ ጀግኖች ስለሆን በተለያዩ ጦር ሜዳዎች እየተሳተፍን ጎሳዎቻችን ስላለቁብን ነው እንጂ እነሱ ባያልቁ ኑሮ ባልበለጣችሁን ነበር አላቸው ይባላል። እነዚህም ደግሞ በተመሳሳይ መልኩ እኛም ብዙ ጀግኖች አልቀውብናል፣ እነሱማ ቢኖሩ ኑሮ የበለጠ ብልጫና ሳይ ነበርና ከፈለጋችሁ መቃብር ሄደን እንቁጠር ተባባሉና ተያይዘው ወደ መካነ መቃብር በመሄድ ይሄ የኔ ወንድም ነው፣ ይሄ የኔ አባት ነው፣ ይሄ የኔ አጎት ነው እያሉ መቁጠር ጀመሩ ማለት ነው። እና ቁጥሩን ሲያጠናቅቁ ቅድም ተበልጦ የነበረው በመቃብር ቁጥር ደግሞ የበላይነትን አሳየ ይባላል። በሌላ መልኩ ደግሞ የሁዶቹም በተመሳሳይ መልኩ ይህ አይነት ፉክክር ከፍተው ነበረ። እንደገና የመዲና ኗሪ የነበሩትም ደግሞ በኒ ሐሪታና በኒ አልሐሪት የሚባሉ ብሔረሰቦች በጎሳና በገንዘብ እኔ በልጥ የሚል ፉክክር አንስተው ነበርና በዚሁ መልክ ቁጥርም አካሂደው ነበረ ተብሏል። እና ሁሉንም ባካተተ መልኩ ሌላ ስራ አጣችሁና ቁም ነገሩን ረስታችሁ ሰው ከሞትኩ በኋላ ምን ይጠብቀኛል ብሎ የሚበጀውን ነገር ይሰራል እንጂ እንደገና በጎሳና በገንዘብ እኔ በልጥ የሚለው ፉክክር በዚህ በዱንያና በቤታችሁ ያሉትን ነገር መቁጠር አልበቃችሁ ብሎ ብላችሁ ደግሞ መካነ መቃብር እየሄዳችሁ አጥም መቁጠር ጀመራችሁን በማለት ኮነናቸው ማለት ነው። ወይም ለአኺራ ማሰብና መዘጋጀትን ትታችሁና ረስታችሁ አንድ ቀን ቁም ነገር ሳሰሩና መልካም ሳትናገሩ ሙታችሁ ወደ መቃብር እስከምትሸኙ ድረስ ተዘናጋችሁ አላቸው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሰዎችን በሆኑ ባልሆኑ ጉራና ዝና አዘል ነገሮች እንዳይጠመዱና እንዳይታለሉ በዛም ሳቢያ የዘላለም እድላቸውን እንዳያበላሹ አበክሮ ለማሳወቅና ለማስጠንቀቅ የተጠቀመበት አጋጣሚ ነው ማለት ነው። ከላ ሰውፈ ተዕለሙን እና ከዚህ አይነት አጓጉል አስተሳሰብ ብትቆጠቡና ብትታረሙ ይሻላችኋል። ማስጠንቀቂያውን ትኩረት ሰጥታችሁ በስራ ላይ ካላዋላችሁት ግን በዚህ መዘዝ የሚያስከትልባችሁን ነገር ወደፊት ታውቁታላችሁ በማለት አስጠነቀቀ። ثم ከላ አሁንም ደግሜ ያስጠነቅቃችኋለሁ ከዚህ አድራጎታችሁ ተቆጠቡና ታረሙ። ሰውፈ ተዕለሙን ይህን ማስጠንቀቂያ ሰምታችሁ በስራ ላይ ካላዋላችሁት ግን በዚህ ዛቢያ የሚመጣባችሁን ውድቀትና ውርደት በእርግጥ እንደምታውቁት ነው ወደፊት በማለት አስጠነቀቀ። የመጀመሪያው በዚሁ በዱንያ ህይወት እያላችሁ ለተለያዩ አደጋዎች ትጋለጡ ይሆናል ማለትን ሲጠቁም፣ ሁለተኛው ደግሞ ከሞት በኋላ በዚህ መጥፎ ባህሪያችሁ ላይ እያላችሁ ከሄዳችሁ አሳር ነው የሚጠብቃችሁ ማለትን ይጠቁማል። ከላ አሁንም ደግሜ አስጠነቅቃችኋለሁ ከዚህ ፋይዳ ቢስ ውድድርና ፉክክራችሁ ብትርቁና ብትጠነቀቁ ይሻላችኋል ይላል። ለው ተዕለሙነ ዒልመል የቂን ተጨባጭ የሆነውን ቁም ነገር ብታውቁና ብትረዱ ኑሮ በዚህ አይነት ፋይዳ ቢስ ነገሮች ዙሪያ ባልተሳነፋችሁና ባልተታለላችሁ ነበር። ለተረውነል ጀሂም ይህን ማስጠንቀቂያን ዋጋ ሰጥታችሁ አቋማችሁን ካላስተካከላችሁ በዚህ ሰበብ የተዘጋጀላችሁን የጋማ የጀሃነም ሲኦል በእርግጥ ታያላችሁ። እና እንግዲህ ጀሂም የተባለው ከጀሃነም ስሞች አንዱ ነውና አንድ ጊዜ ከጋመ መብረጃና መወገጃ የሌለው አሳረኛ እሳት ጠብቃችኋል ይህን ነገር ባትተው ማለቱ ነው። ثم لترونها عين اليقين አሁንም ደግሜ ያረጋግጥላችኋለሁኝ የጀሃነምን ሲኦል በአይን ብሌናችሁ በተጨባጭ መልኩ ታዋታላችሁ። እንደዛሬው በቃል መግለጫ የሚታለፍ ሳይሆን ወደፊት ጀሃነም ጉራና ነራ ልሳኗ እየተወረወረ ደንበኞችን ስጡኝ እያለች በምታጓራበት ጊዜ ታዋትና ከዚያ በኋላ አጓጉል ንዳማና ጸጸት ውስጥ ትገባላችሁና ያ ከመሆኑ በፊት ነው የምነግራችሁን
አልሃኩም ተካ